ቢስሚላሂርራህማኒርራሂም ከሀጀባ ቢስሚላሂርራህማኒርራሂም ከሀጀባ ቢስሚላሂርራህማኒርራሂም ከሀጀባ በዲያቆንነቱ የሚያውቁት ሰዎች ጀለቢያ ሲለብስ አይሰናክል። ሌላ ኢየሱስ አለ አይደል መጽሐፍ ያ ነብይ እጁ ላይ ኮከብ ተነቅሷል። በየጊዜው ሱዳን እየሄደ ኃይሉን ያድሳል። በሃይማኖት ሽፋን ነው የሚደረገው። ግብረ ሰዶማዊ ነው። የአፍሪካ ሃይማኖቶች የሚባሉ ልሳን ይናገራሉ፣ መጽሐፍ ቅዱስ ይገልጣሉ። አሁን አንተ ጴንጤ ስለሆንክ ለጴንጤ ማድላት ካልሆነ በስተቀር በጣም ተመሳስለው ነው የሚሰሩት። ማን ኦፍ ጋድ ምናምን እያሉ መሀል ላይ የሚያስቀምጧቸው ሰዎች ከዛ ያመጧቸው ሰዎች ናቸው። ጴንጤ መጠጣት ጀምሯል። የተሻሻለ ነገር ወደኋላ የጴንጤ ፓስተሮች ይጠጣሉ ሲባል እንዴት ነው የሚጠጡ? ከላይ ስፕራይት አድርጎ ከታች ቢራ ጠርሙስ ደብቀው። ችግሩን እንዳንናገር ደግሞ ችግር አለ ብለን የምንተወው ችግርም አይደለም። በእስልምና የታወቀ ነው መጠጥ አይጠጡ ጅኒ ስለሚሉ ሁሉም ለመጠቋቋም ነው የሚሞክር። አብዛኛው ፕሮቴስታንት ምንጩ ኬት ነው ብትል ከኦርቶዶክስ የመጣ ድሮ ኦርቶዶክስ እና አንድ ጴንጤ አይከራከርም ነበር። የቁጥሩ መብዛት ነው መሰለኝ ፕሮቴስታንት ቻሌንጅ ማድረግ ጀምረዋል ኦርቶዶክስ። ሰላም ጤና ይስጥልኝ። በኢትዮጵያና በዓለም ዙሪያ ያላችሁ የማቴቴስ ሚዲያ ተከታታዮች እውነትን መፈለግ፣ ዕውቀትን መገብየት፣ በማህበረሰባዊ እሴቶች ላይ በጥልቀት መወያየት የነቃ ትውልድ መገንቢያ መንገዶች ናቸው። ዛሬ እኔና ሰይፉ ዘሪሁን በማቴቴስ ሚዲያ አማካኝነት ታሪክን ከእውነታ ዕውቀትን ከምክንያታዊነት ጋር አዛምደን ነገን የሚቀይሩ አዳዲስ እይታዎችን፣ ጥልቅ ትንታኔዎችን ከአስገራሚና ሕያው ምስክርነት ጋር ይዘንላችሁ መተናል። ቆይታችሁና አብሮነታችሁ እስከ መጨረሻው ከኛ ጋር እንዲሆን በአክብሮት እየጠየቅን በቀጥታ ወደ እንግዳዬ እሄዳለሁ። እንግዳዬ ራስን አስተዋውቀ በቀጥታ ወደ ታሪክ ትገባለህ። ከዛ በፊት ግን ይህ ቪዲዮ እናንተ ጋር ሲደርስ ቪዲዮውን ለሌሎች ማጋራቱን እንዳትረሱ፣ ሰብስክራይብ ማድረጉንና በኮሜንት ሴክሽን ላይ ሀሳብ አስተያየቶቻችሁን ማስቀመጣችሁን እንዳትረሱ። እንቀጥል። አመሰግናለሁ በጣም ስለተሰጠኝ እድል። ሰይፉ ዘሪሁን እባላለሁ። የመንግስት ሰማያዊ ቤተክርስቲያን መጋቢ ነኝ። የአንድ ሚስት ባልና የሁለት ልጆች አባት ነኝ። በዚህ ነው ያለው። ኦኬ እንግዲህ ወንድማችን አገልጋይ ወይም መጋቢ የመንግስተ ሰማይ ቤተክርስቲያን መጋቢ ሰይፉ ዘሪሁን ከዚህ ቀደም በተለያዩ ሚዲያዎች ላይ የህይወት ምስክርነትን አጋርታል። ከዛም በላይ ደግሞ በስምህ በተከፈተ የቲክቶክ አካውንት ላይ አጫጭር ቪዲዮዎች እየተለቀቁ ብዙዎች ጋር ተደራሽ ሆነዋል እና በዚህም ብዙዎች እየተባረኩ ነው። በብዙዎች ዘንድ እየተወደድክ ያለ አገልጋይ ነህ እና በተለያዩ ስፍራዎች ላይ ባቀረብካቸው የህይወት ምስክርነቶች ያልተዳሰሱ ያልተገለጡ ሌላ የህይወት ገጾችና ምዕራፎች አሉና እነዚህን የህይወት ገጾች ዛሬ አብረን ገልበጥ እያደረግን የምናይበት ጊዜ ይሆናል። ምናልባትም ብዙ ከእድሜ የሚበልጥ ብዙ የታጨቀ የህይወት ታሪክ አለ። ለሚያይ ሰው ልጅ ትመስላለህ፣ ግን ስታወራ በጣም በሳል ነገሮችን ታወራለህ። የህይወት ገጠመኞች ደግሞ ከእድሜ በላይ ናቸው። የአንድ የ50 የ60 ሰው እድሜ ያለው ሰው የሚያወራውን ነገር ነው የምታወራውና እግዚአብሔር በዚህ ባጭሩ የእድሜ ዘመንህ ብዙ ነገሮችን አስተምሮሃል፣ ያለፍክባቸው መማሪያ ሆነዋልና እስቲ ለዚህ ዛሬ ለምንሰራው ቪዲዮ ለዛሬው ዝግጅታችን ጥሩ ርዕስ ይሆናል ብለን የመረጥነው አለ አይደል? ከአካዳሚነት ወደ ታላቅ አገልጋይነት እግዚአብሔር እንዴት እንዳሸጋገረ፣ እግዚአብሔር እንዴት ለሌሎች እንዳተረፈ፣ ለቤተ ክርስቲያን የሚቆረስ ህይወት እግዚአብሔር እንዴት እንደሰጠ አብረን የምናየው ይሆናልና እንዴት ነው ወደ እንደዛ አይነት ወደ ጠንቋይ ቤት ለመግባት የቻልከው በልጅነት? እሺ አመሰግናለሁ። ያው እንግዲህ ምንድነው ከዛ በፊት ምስክርነቶቻችንን በሚዲያ ላይ ስንሰጥ ከዚህ በፊትም እንደምንለው 3 መሰረታዊ ምክንያቶች አሉ። የመጀመሪያው ምክንያት እግዚአብሔር እንዲከበር ነው። በእኛ ህይወት የሰራው ማንሻገረውን ነገር ያሻገረን፣ ማንችለውን ነገር የቻልነው። በነገራችን ላይ ከአቅም በላይ የሆነን ነገር ስትችል እግዚአብሔር እንዳስቻለ ታውቀው ይዛ እና ደግሞ እኛ በባህሪያችን ደግሞ የምንችለው ነገር አለመኖሩ በጣም የሚያስደንቅ እና ሰው ይሄንን ሁሉ በራሱ ሊችል አይችልም ካላስቻለው በስተቀር ማለት ነው። እና ጎልያድ እና ዳዊት ሲጣሉ ጎልያድን ተጠቅሞ እግዚአብሔር ዳዊትን ገሎ ቢሆን ኖሮ ምን ይታወቅ ነው?
ምን ተብሎ ይዘመር ነበር ለእግዚአብሔር? አየህ ጎልያድ ጡንቻው ነው የለበሰው ብረት ነው ምናምን ብለህ ማሳበብ ትችላለህ። በዳዊት ተጠቅሞ ግን ጎልያድን ሲገል የሆነ ነገር ከጀርባው አለ የሚረዳው አካል ትላለህ ማለት ነው። ስለዚህ እኛ በጣም ከዳዊትን በባሰ ትንንሽ ሆነን እነዛን ትልልቅ ችግሮች ስናልፍ የሆነ ነገር ከጀርባቸው አለ ብለህ መጠርጠር አይቀርም። ምክንያቱም 3 ዓመት የሆነው ሰው ወይም የ3 ዓመት ልጅ ላይ የወርቅ ብራዝሌት አንገቱ ላይ ብታይ ይሄ ልጅ ሰርቶ ተለወጠ አትልም አይደል? አይባልም። ሰርቶ ተለወጠ አይባልም። ቶሎ የምትሄደው ቤተሰቡ ጋር። ምክንያቱም የሱ እድሜ ያለበት ነገር ወርቅ ለመልበስ የሚፈቅዳል። ስለዚህ የሀብታም ልጅ ነው ትላለህ እንጂ ልጁ ሀብታም ነው አትል ማለት ነው። እና እኛ የእግዚአብሔር ምሕረት መታያ አደባባዮች ሰው የእግዚአብሔር ምሕረት በእኛ ያያል ማለት ነው። እና ጳውሎስ ስለዚህ ነው አለ እኔ ከኃጢአተኞች ዋናውን የማረኝ አለ ሌላው ሰው እኔን አይምረኝም እንዳይል ነው አለ። የእግዚአብሔርን ምሕረት ስፋት በዚህ ማየት እንችላለን። ሰው በዚህ ምክንያት እግዚአብሔርን እናከብራለን፣ እናመሰግናለን። የሚሰሙ ሰዎችም እግዚአብሔርን እንዲባርኩ ይሆናል ማለት ነው። ከዚህ በፊት በሰጠሁት ምስክርነትም ይሄ ነው ዓላማው ማለት ነው። ሁለተኛው ደግሞ በዛ ውስጥ ያሉ ሰዎች በዛ ሴም ሲቹዌሽን ውስጥ ያሉ ሰዎች አሉ። በአንድ አይነት ሁኔታ ውስጥ ያሉ ሰዎች አሉ። በቤተሰቦቻቸው እየተጠቁ እየተበደሉ ተስፋ አጥተው ምናምን ያሉ ሰዎች እግዚአብሔር የተዋቸው ቤተ ዘመድ የማይፈልጋቸው መስሎ የሚሰማቸው ሰዎች አሉ። እነሱ ሰዎች እግዚአብሔር እንደማይተው በመንገር ተስፋ በመስጠት እምነትን ለማጫር የሚደረግ ሙከራ ነው ማለት ለመኖር እንዲነሳሱ ነገ እግዚአብሔር ነገ ሌላ ቀን ነው፣ እግዚአብሔር ሌላ ብርሃን አለው ከፊት ለፊቱ ሌላ እድል አለው ለኔን የሚያከብርበት ዘመን ይመጣል ብለው ተስፋ በውስጣቸው እንዲጫር ነው። ሌላው ደግሞ ለትምህርት ወላጆች ካሉ ልጆቻቸውን ያጠቁ ወላጆች ካሉ ሰውን የሚበድሉ ሰዎች ካሉ ያ ሁሉ ዘመን አልፎ እነዛ የበደሏቸው ሰዎች ትልቅ ቦታ ደርሰው እነሱን ለምሳሌ የበደሉኝ ሰዎች በጣም ብዙ ጊዜ አሳክሜያለሁ፣ ብዙ ጊዜ ረድቻለሁ፣ እንጀራ የከለከሉኝ ሰዎች ማለት። ስለዚህ አሁን ያሉ ወላጆች ወይም ወላጆች ያልሆኑም ዘመዶች ይጠነቀቃሉ ማለት ነው። ይሄ ልክ እንዳልሆነ በማወቅ ለጥሩ ስነ ምግባር እና ማህበረሰብ ግንባታ የሚሆን ነገር ይሆናል ማለት ነው። እና የመጀመሪያው ምዕራፍ ምስክርነቴ እንግዲህ ከዚህ በፊት ተለቆ ብዙዎች ተከታትለውታል ብዬ አስባለሁ። አሁን ዛሬ ደግሞ የጠየቀኝ ሌላውን ፔጅ ነው ማለት ነው። እንግዲህ ልክ የተወለድኩበት ከተማ አለ አሰቦት የምትባል ከተማ። ከዛ እናትና አባቴ በመጋጨታቸው ምክንያት አባቴ እኔን ከእናቴ ማሸሽ ስለፈለገ ወደ ጊጬ የሚባል ሀገር አለ ማለት ነው። ጊጬ የሚባል ሀገር እዛ ነበር ቀጥታ የተወሰድኩት ማለት ነው፣ አክስቴ ጋር ማለት ነው። እና ወደ አሰቦት ከተማ ከአሰቦት ከተማ ወደ ጊጬ የሚባል ሀገር አለ፣ እዚህ ሸዋ ውስጥ ነው። እና አክስቴ እዛ ነበር የምትኖረው ማለት ነው፣ የአባቴ እህት። ወደዚህ ስመጣ የአክስቴ ባለቤት ባለ ውቃቢ ነው፣ ውቃቢ ያለበት ማለት ነው። እና ሰው ይፈርዳል ለተለያየ ነገር ነው። የሚገርም ከዛ በፊትም ከሐረርጌ አካባቢ ከአዳሚ ለራሴ ያመጣለሁ ብሎ ተናግሮ ነበር ይባላል ማለት። ከዛ በኋላ እንግዲህ ሲነግሩኝ ነው እንደ ፕሮፌሲ ማለት እንደ ፕሮፌሲ ሲነግሩኝ ማለት ነው። ከዛ በኋላ መጣሁኝ። ልክ እንደመጣሁ ለ4 ዓመት እዛ ነበረ የካደምኩት ማለት ነው። ቡና አፈላለው ከጠዋት 1 ምሳ ሰዓት 1 ማታ 1 ይፈላል። በኖርማል በቀን 3 ይፈላል። በቀን 3 ካልተፈላ ችግር አለ ማለት ነው። በቀን 3 ቡና ይፈላል። አርብ፣ እሑድ ጠዋትና ቅዳሜ ፕሮግራም አለ። ለዚህ አሁን መኖሪያ ቤትና ይሄ የሚፈረድበት ቦታ የተለያየ መስጊድ ይባላል። የጁማ መስጊድ ይባላል፣ የቅዳሜ መስጊድ ይባላል፣ ከዛ ደግሞ የእሑድ ጠዋት መስጊድ ይባላል። የቅዳሜው መስጊድ አዳኝ ወርቁ የሚባል መንፈስ አለ፣ የነሱ የጁማ መስጊድ ደግሞ ወሰንጋላ ምናምን የሚባሉ መንፈሶች አሉ። የእሑድ ጠዋቱ ደግሞ የአዮ መስጊድ ይባላል። ሴት መንፈስ ነች። ስትገባም እንደ ሴት ነው የምታወራው። እዛ ውስጥ ምን አለ? ቃሉ የሚባል አለ፣ ቃልቻ የሚባል አለ። ቃሉ ማለት ታቦት እንደማለት። ኢሬቻ አለ ውስጡ። ለምሳሌ ቃሉ
እንደ ታቦት የሚቀባ ነው። የሆነ ሙዳይ ውስጥ ተቀምጦ የሚቀባ ነው። ልክ እንደ ጨሌ የሚቀባ ነው ማለት ነው። ምንድን ነው የሚቀባው? ቅቤ ይቀባል፣ የተለያየ ነገር መስዋዕት ይቀርባል ምናምን እና እዛ ቤት ውስጥ ሆኖ በመጋረጃ ለብቻ ተጋርዶ፣ በነገራችን ላይ ልክ እንደ ቤተ መቅደስ ማለት ነው። እንደ ብሉይ ኪዳን ቤተ መቅደስ ማለት ነው። ብሉይ ኪዳን ቤተ መቅደስ መጋረጃ አይደለም የሚለየው። ከዛ ውስጠኛው ቅዱሳን የሚባለው እኮ ለብቻ ይለያል። ቅድስት አለ፣ ቅድስተ ቅዱሳን አለ። ልክ እንደዚህ ነው። ይሄ ማከፋፈል፣ ይሄ ኖርማል ህዝቡ የሚቀመጥበት አለ። ከዛ ካዳሚዎቹ እኛ የምንቀመጥበት አለ። ከዛ ውስጥ ደግሞ ይህ ሰውየው ብቻ የሚቀመጥበት አለ ማለት። ከዛ እዛ ውስጥ ሆኖ ይመለካል ወይ ደግሞ ይዘመርለታል ማለት። ሲዘመርለት ይገባል ማለት። ከዛ አጓርቶ ይገባል። እኔ እንትና ነኝ ይላል፣ እንትና ነኝ ይላል። ከዛ በኋላ ባለ ጉዳይ ያላቸው ሰዎች መጥተው ይሰለፋሉ። ጉዳያቸውን ይናገራሉ። እንደዚህ ነው፣ እንዲህ አልሳካ ብሎኛል፣ እህሌ እንደዚህ ብሏል፣ ንግድ አልሳካ ብሎኛል፣ ሙሉልኝ፣ ጌቶቼ ነው ይባላል። ጌቶቼ ሙሉልኝ ምናምን ይባላል። ከዛ በኋላ እያንዳንዱ የተጣሉ ሰዎች ላይ ይታረቃሉ እየመጡ ማለት። በጣም ብዙ ነገር ይደረጋል። ከዛ ግብር ይሰጣል። ሁሌ ልክ እንደ ብሉይ ኪዳን አሁን ከእህል ላይ በኩራት ትሰጥ የለ፣ እዛም አስራት አለ። ሁሉም ሰው ገበሬው ሁሉ በኩራቱን አምጥቶ ለዛ ለባለ እኮ በዛ የጥንቆላ ስርዓት ውስጥ ያሉ ሰዎች ናቸው ያን የሚያደርጉት እንጂ በቃ ኤቭሪባዲ የአካባቢው ነዋሪ በሙሉ ሳይሆን በተለያዩ በሙሉ ለምሳሌ እኛ አካባቢ የነበረበት ጊጬ የሚባለው ሙሉ ዘመዶች ያሉበት አካባቢ ነው። ሙሉ እንደዚህ አይነት ነገር ተጠቂ ናቸው። ኦልሞስት ሁሉም ማለት ይቻላል። ስለዚህ ከመንግስት ጋር እኩል ግብር ይወስዳል። ከእንደ ሃይማኖት ተቋማት ደግሞ አስራት ይወጣለታል። አስራቱ ነው ያው ግብር የሚባለው እዛ አስራቱ ነው። ኦኬ ከእህል ግብር አለው፣ ከገንዘብ ከሁሉ ነገር አናት አለው ማለት ነው። በኩራቱ መጀመሪያ ለምሳሌ እህል ስታስገባ መጀመሪያ ከመጀመሪያው እህል ላይ ለሱ አንስተ በእንቅብ ነው ከዛ በኋላ ለአንተ የምታደርገው። አሁን ይህን ነገር አንተ ያወቀው ገብተህ ነው ያወቀው፣ የሰማው አይደለም። እንዴት ገብቼ አይቼው እንዴት ገባ? ከፕሮፌሲው በኋላ እንዴት እንግዲህ አንተ አታውቅም፣ ፕሮፌሲ የተነገረልህ ሰው ነው። በጠንቋይ ማለት ነው የሚቃድም ይመጣልኛል ተብሎ ፕሮፌሲ ተነግሯል። ያ ፕሮፌሲ እንዴት አካል ለበሰ? እንዴት ገባ? አካል የለበሰው ምንድነው? አባቴና እናቴ ተጋጩ። ሲጋጩ አባቴ ከእናቴ እኔን ለማሸሽ ብሎ የት ይወስደኛል? እዛ አክስቱ ጋር እንትን እህቱ ጋር ማለት። ስለዚህ ይሄ ሰውዬ የአክስቴ ባል እኮ ዘመድ ነው። አዎ የአክስቴ ባል አሁን በህይወት የለም። በዛ ምክንያት ነው ወደዛ የተቀላቀልኩት ማለት ነው። የዛ አባቴ ራሱ ሄዶ ጠይቋል እኮ ቤት እኔ ልክ እንደተወለድኩ አካባቢ አክስቴ ጋር መጥቶ እውነትም ይሄ ልጄ ነው ወይ ብሎ ጠይቋል ሄዶ ማለት። አሁን ከማን አሽቶ ምን ውስጥ ነው ያስገባ? ከእናቴ አሽቶ እንግዲህ አክስቱ ጋር ማስገባቱ ነው ማለት ነው። ስለዚህ እሷም በእንደዚህ አይነት መንገድ ነው የገባችው ማለት ነው። እና እሷም እዛው አገልጋይ ናት። በቃ አዎ። ከዛ አሁን እናንተ አገልጋይ ነው የምትባሉት አይደል? አዎ ካዳሚ እኮ ያው በሌላ ቋንቋ አገልጋዮች ነው። አገልጋይ ማለት ነው። የምንቀመጥበትም ቦታ ለብቻ ነው። ቡና ሲሰጥም እንደዛ ነው። መጀመሪያ ሰዎች በተለየ ትሪት ያደርጓችሁ ነገርኩህ እኮ ግብር ይመጣል፣ ዳቦ ይመጣል። አይ ነው አንዳንዴ ሲያገኟችሁ ያው ቅርቡ ስለሆናችሁ ለመንፈሱና መንፈሱ ለሚሰራበት ለጠንቋዩ ቅርቡ ስለሆናችሁ አንዳንድ ጉዳዮችን በእናንተ በኩል አንተ ልጅ ብትሆንም እንዴ መሰለህ አሁን እኔ ልጅ ነኝ፣ ስራዬ መካደም ነው አሉ የሚያስተላልፉ። ለምሳሌ አንድ ሰው መሀል ይኖራል፣ ህዝቡና እንትኑ ውቃቢው መካከል አንድ ሰው ይኖራል። እንትና መጥቷል፣ እንትና ምንድነው ጉዳይ ብሎ ይናገራል። ከዛ ለእንትኑ ይነግረዋል፣ የሚለውን ለሱ ይነግረዋል ማለት እንደ ክህነት ስራ ማለት በዲቃቃ ይሄ ይገርማል። አኬረጀም ስለሆነ አይደል? ከብሉይ ኪዳን አኬረ ዱቢስቱ የሚል መንፈስም አለ። አኬረ ዱቢስቱ ማለት አኬረ ማለት በኦሮምኛ አጽም ነፍስ ምናምን እንደማለት ነው። ዱቢስቱ ማናገር ነፍስን ወይም አጽምን የሚያናግሩ ማለት አንድ ሰው በስጋ ከተለየ በኋላ ኮሚኒኬት ያደርጉታል። ልክ አንደኛ ሳሙኤል ላይ የተፈጸመው ነገር አንጠሪ የሆነች ሴት እንደዛ እንግዲህ ሳውል እንደተጠቀመው ያ ይሄ ሁሉ አለ። ይሄ ሁሉ እዛ ይሄን ደግሞ የሚያደርጉት ለብቻ አሉ፣ ስፔሲፊካሊ ለብቻ አሉ ማለት ሰው ምንድነው
እዛ ይመጣሉ፣ ይቀባበላሉ ማለት ነው። ከዛ ቡና ይፈላል። ቡና ካልተፈላ ወዩ አለቀ። እያንዳንዱ ቀኖች ይከበራሉ እና በሃይማኖት ሽፋን ነው ይሄ የሚደረገው። በሃይማኖት ሽፋንም ይደረጋል። አሁን ይሄ ሰው መጀመሪያ ዲያቆን ነበር ከድቁንና ዲያቆን ነበር። ከዛ ደግሞ የጁማ መስጊድ ላይ እንደ ሙስሊምም አክት ያደርጋል። ጀለቢያ ለብሶ ምናምን አሰላም አለይኩም ምናምን ይላል። በዲያቆንነቱ የሚያውቁት ሰዎች ጀለቢያ ሲለብስ አይሰናከሉበት። በቃ እንዴት እንደሆነ አላውቅም፣ ታውቋል። በቃ የጁማ ቀን ነው። በቃ እንትን ነው የሚባለው ጁማ መስጊድ። ሁለቱን የኢትዮጵያ ታላላቅ ያቀራል። ግን ምንድነው አሁን ሳስበው ድሮ በኦርቶዶክስና በሙስሊም ብቻ ይመስለኛል። አሁን ደግሞ በጴንጤም አለ። እንደዚህ አሰርተው መጥተው በጴንጤ ስም በኢየሱስ ስም ምናምን እያሉ ሌላ ነገር ከሌላ መናፍስት ጋር ተገናኝተው የሚሰሩ ሰዎች ደግሞ እንዳሉ ደግሞ አሁን በቅርብ ነው። እንዴት አወቅ ማለት በትክክለኛ ለምታወራው ነገር ማስረጃ። ምክንያቱም ያኛውን ነገር በዛ ገብተህ የካደምክም ስለነበር ጀስት ያንተ ፓርት ኦፍ ላይፍ ነው። ያ እኔ አንድ ነገር ልንገር፣ መናፍስት ከእግዚአብሔር መሆናቸውና ለመኗቸውን ለዩ ይላል መጽሐፍ። ምን ማለት ነው? ከእግዚአብሔር ያልሆነ መንፈስ አለ ማለት ነው። ሾልኮ የሚገባ ሌላ ኢየሱስ አለ አይደል መጽሐፍ? ልክ ሌላ መንፈስ አለ ይላል። ስለዚህ በሌላ መንፈስ የሚሰሩ ሰዎች አይተህ በፍሬያቸው ታውቃቸዋለህ። ገብቷል? የሚያደርጉትን ነገር ስታይ አይ ነው ልክ ነው። በዚህ ፐርሰናሊ ኢንካውንተር ያደረኩት ነገር የለም። እንደዚህኛው ኢንካውንተር ያደረኩት ነገር የለም። ግን በመናፍስቱ ዓለም ተገፋፍተው እንደሚሰሩ ግን በሌሎች ዓለምም በእኛ ዓለምም እንዳለ የተገለጠ በተለይ በዚህ ከነቢያት እንቅስቃሴ ጋር ተያይዞ ከቅርብ ጊዜ ወዲህ ሲወሩ እኔም ከአንድ በግልጽ እንደውም ስነግርህ ሙሉ ወንጌል ቤተክርስቲያን ላይ ሙሉ ጊዜ አገልጋይ የነበረ ሰው ሻሸመኔ ሄዶ አንድ አገልጋይ ጋር በጊዜው ታዋቂ የሆነ የነበረ ነብይ ነበር። ያ ነብይ እጁ ላይ ኮከብ ተነቅሷል፣ እንዲህ መዳፉ ላይ በየጊዜው ሱዳን እየሄደ ኃይሉን ያድሳል። ኢቭን ግብረ ሰዶማዊ ነው። በጣም ሚስጥራትን በሙሉ ያውቃል። አገልጋይ ከአዲስ አበባ ዝነኛ አገልጋይ ጋብዞ መድረክ ላይ ሰውየው እያገለገለ እያለ አብሮት ላሉ አገልጋዮች ያውን ሲያገለግል መድረክ ላይ ሲፎክር የእውነት ይመስላችኋል? ትላንትና ምሽት ከሴት ጋር አድሮ ሊመጣው ይላል። የሰዎችን ስም በዝርዝር ይናገራል፣ የሰዎችን ገመና ይናገራልና እንደውም ቸርች ብሎ የጀመረበት አካባቢ እንትን ቦታው ሴፍቲ ታንክ የነበረበት ነበርና እሱ ተደርምሶ ወደ 19 ሰዎችም እንደተጎዱ በዜናም ላይ ተሰርቶ ነበር ወደኋላና አሉ። በተለይ ከዚህ ከነቢያት እንቅስቃሴ ጋር ጀምሮ የዌስት አፍሪካም ኢንፍሉዌንስ ኢትዮጵያ ውስጥ ስለመጣ ይኖራል። የነቢያት አፍሪካ በአብዛኛው ከጥንቆላ ጋር ከመናፍስት ጋር ምናምን የተነካካ ነገር አለ። ስነ መለኮትም እኮ ስናጠና የአፍሪካ ሃይማኖቶች የሚባሉ አሁን እነዚህ ማን ኦፍ ጋድ ምናምን እያሉ መሀል ላይ የሚያስቀምጧቸው ሰዎች ከዛ ያመጧቸው ሰዎች ናቸው። እሱ በጣም ሩቅ ነው። በጣም ትልቅ አምላክ ነው። በራሳችን ኮሚኒኬት ልናደርገው ስለማንችል በሰውና በእነሱ መካከል ሆነው ከነሱ ጋር እንትን የሚሉን ሰዎች አሉ። ኢንተርኔት ሆነው ልክ ነው ብለው አስበው አሁን ነቢያቱንም በዛ መንፈስ ነው የሚቀበሏቸው ማለት። ግን ስቲል የፕሮቴስታንቱ ማህበረሰብ ይህንን ነገር እንደ ኖርማል አይቀበሉም። አሁን ለምሳሌ አንተ ስትነግረኝ እዛ አካባቢ ያሉ ሰዎች ሙስሊምም ሊሆን ይችላሉ ኦር ኦርቶዶክስ እምነትም ተከታይ ሊሆን ይችላሉ። ይሄ የቆየ ነው መሰለኝ። በተለይ በዚህ በሁለቱ ሃይማኖት ሽፋን ስር ይሄ አሁን ለምሳሌ ነቢያት እኮ ልሳን ይናገራሉ፣ መጽሐፍ ቅዱስ ይገልጣሉ፣ ሱፍ ይለብሳሉ። በጣም ተመሳስለው ነው የሚሰሩት እንጂ ላይክ እንደ ጠንቋይ ቡና እያስፈሉ ጫት እየቃሙ ድቤ እያስመቱ ሜትዱ ቢለያየም ግን ምሩታ ቃል አሁን አንዳንድ ጊዜ ጴንጤ መጠጣት ጀምሯል፣ የጴንጤ ፓስተሮች ይጠጣሉ ሲባል እንዴት ነው የሚጠጡት? ከላይ ስፕራይት አድርጎ ከታች ቢራ ጠርሙስ ደብቀው ነው የሚጠጡት ነው የሚባለው። ለምን? ስቲል ስላልተፈቀደ፣ ስቲል ስለሚያሸማቀቅ፣ ስቲል ተቀባይነት ስለሌለው መጠጥን፣ ዘፈንን የመሳሰሉ ነገሮች በፕሮቴስታንቱ ዓለም አሁንም ቢሆን እንደ ኖርማል የሚታዩ አይደል ማለት ኖርማላይዝ ለማድረግ ሊከሱን ይሞክራሉ። እና ሌላ አካባቢዎች ላይ ግን አሁን ጫት መቃም፣ ሲጃራ ማጨስ በእስልምና የታወቀ ነው። መጠጥ አይጠጡም ጂኒ ስለሚሉና ይሄ ጥንቆላው ግን በእነዚህ ሁለቱን አሁን ቅድም ስትናገር ሰውየው ዲያቆን ነው። አሁን አንተ ጴንጤ ስለሆንክ ለጴንጤ ማድላት ካልሆነ በስተቀር አንድ ነገር ልንገርህ፣ እንደውም በዛ ማህበረሰብ አሁን እንደ ነውር እየተቆጠረ መጥቷል። ለዚህ አይነት ለምሳሌ ቄሶች እያስተማሩ ምናምን
አሁን ላይ ለምሳሌ እኔ ቤተሰቦች አብዛኞቹ ዴሊቨር ሆነዋል። እንደዚህ አይነት ነገር አናምን ብለው መተው ጀምረዋል። ጨሌ ጥለዋል። አሁን መጨረሻ ጊዜ የአያቴ ታላቅ እህት አለች፣ በቅርብ የሞተች እሷ ብቻ ነበረች ጨሌ ነበረች ከኔ ዘመዶች። ይሄ ልክ አይደለም ብለው ወደ ኦርቶዶክስ አንዳንድ ባህታውያን መጥተው ጀበና ማሰበር ጨሌ ማስጣል ምናምን ጀምረዋል። አንድ ነገር የምነግርህ ምንድነው ትንሽ የተሻሻለ ነገር አለ አሁን ላይ በአጠቃላይ። የጴንጤው ደግሞ ስቲል በፊት ፍጹም አይጠጣም ነበር በፍጹም። አሁን ደግሞ የተሻሻለ ነገር ወደኋላ። ስለዚህ ምንድነው አጠቃላይ የምለው ነገር አዘለም አቀፈም ችግር አለ፣ ሁሉም ጋር ችግር አለ። ችግሩን እንዳንናገር ደግሞ ችግር አለ ብለን የምንተወው ችግርም አይደለም እንደምታውቀው። ግን ምንድነው እኛ ጋር አንድ በጣም እንትን የሚለኝ ነገር ደስ የማይለኝ ነገር ምንድነው ሁሉም ለመጠቋቆም ነው የሚሞክር። ኦርቶዶክስም እዛው ቆሞ እነዚህ መናፍስት እንትናቸው ይላል፣ እዛም ቆሞ ይሄ መንፈስ የሚሰራበት ነው ይላል ምናምን ይላል። ግን ሳናቀው እኔ ጋር በተወሰነ መንገድ አሁን እኔ በዚህ በጥንቆላ ጉዳይ ስቲል ፕሮቴስታንት ያን ያህል አይታማም። ፕሮቴስታንት የሚታማባቸው በተለይ አሁን ባለንበት ዘመን ነገሮች ጥንቆላ ራሱ አይባልም፣ በሌላ መንገድ የሚሰራ ስም ወጥቶለታል። አዋቂ ጋር እንሂድ ይባላል መሰለኝ። አዋቂ ቤት አይደል እንደዛም ይባላል። ፕሮቴስታንት ላይ ራሱ አዋቂ ምናምን የምትለው የለም። ግን ምንድነው ዘመናዊ በሆነ መንገድ ከመናፍስቱ ዓለም ኮሚኒኬት ይደረግና ራሱ ፕሮቴስታንት በሚመስል መንገድ አይነው። እኔ እኮ ስለ አሁን ፕሮቴስታንትንም ምን ተችባቸው ብዙ ጉዳዮች አሉ። ስቲል ግን በዚህ በመናፍስት አሰራር ላይ የዛን ያህል ዝፍቅ ያለ ማህበር ለመሰለ አብዛኛው ፕሮቴስታንት ምንጩ ከየት ነው ብትል ከኦርቶዶክስ የመጣ ፕሮቴስታንት ጣዖት አምላኪ የነበሩ ማህበረሰቦችን አግኝቶ ወደ ጌታ ያመጣበት አካባቢ ደቡብ ነው። እሱም ቁጥሩ አሁን ሲነጻጸር ከደቡቡ ይልቅ ከሌላ አካባቢ የመጡ የአማኞች ቁጥር እየበዛ ነው። ድሮ ከደቡብ ብቻ ነበር፣ ጥቂት ከኦሮሚያ ከምዕራብ ከወለጋ አካባቢ ነበር። አሁን ግን ያንን ቁጥር የሚበልጥ ሰው ከሰሜኑም ከተለያዩ አካባቢዎች ከመላው ኢትዮጵያ እየመጣ ምን ልል ፈልጌ ነው አለ በነቢያት እኔ እንዳልኩ በእርግጠኝነት ይኖራል። ከቅርብ ጊዜ ወዲህ ይሄ ማለት ከ2000 ወዲህ የመጣ ነገር። አሁንም ግን አሁን የፕሮቴስታንቱን ዓለም የምንነቅፍባቸው ብዙ ጉዳዮች ሊኖሩ ይችላል። ግን በዚህ መንገድ አለ። ይሄኛው መንገድ ግን ኢትዮጵያ ውስጥ ለዘመናት የቆየ ነውና እንዳልከው እነዚህ ጋር መሻሻል አለ። በዚህ ደግሞ በፕሮቴስታንቱ ዓለም ደግሞ ትንሽ መዳከምና ወደ ተውት ነገር የመመለስ ነገር አለ። የቁጥሩ መብዛት ነው መሰለኝ ኳሊቲውን እየቀነሰ የመጣውና እሱ ነው ደግሞ ከጥቂት ጊዜ በፊት አይተኸው ከሆነ አንድ ነገር የምነግርህ ነገር ይኸውልህ፣ ለምሳሌ ድሮ መጽሐፍ ቅዱስ የሚይዙት ጴንጤ ናቸው የሚጠቅሱት ጥቅስ አይደል? ድሮ ኦርቶዶክስና አንድ ጴንጤ አይከራከርም ነበር። ያ ማርያም አማላጅ ነች ይላል፣ ይሄ አታማልድም ይላል። ከዛ በኋላ ወይ በድንጋይ ሊሆን ይችላል የሚያልቀው ነገሩ ወይ በቦክስ ሊሆን ይችላል። አሁን ጥቅስ መጠቀስ ጀምረዋል። ፕሮቴስታንትን ቻሌንጅ ማድረግ ጀምረዋል ኦርቶዶክስ። አሁን በተለይ ሚዲያው ላይ ያለው ነገር አሁን ዝም ብለህ ከአንድ ኦርቶዶክስ ጋር ለብ ባለ እውቀት ሄደ የምትጋፈጥበት አይነት ዘመን አለ። ድሮ ሁለት ጥቅስም ምንም ስለማያነብ ያኛው ሁለት ጥቅስም ሄደ ይዘው እንትን ትላለህ። እውነት ግን አሁን ግን ሰፊ ኦርቶዶክስ ተከታይ ጋር እንደነበር ነው። ጥቂት የኦርቶዶክስ ወጣት ልጆች የነቋሉ ሚዲያ ላይ እየሰሩ ያሉና ወደ ተሻሻላለ ለማለት ፈልጌ እስቲ ወደ ታሪካችን ወደ ጉዳያችን እንመለስና እሺ ወደ ጊንጪው ወደ ጊንጪው እንደውም ሲዳ ጊንጪ ይባላል፣ ሲዳም ይባላል። ኦኬ ሲዳ ማለት የሆነች ከፍታ ቦታ ነች። ኦኬ ራሴን ላጠፋ የነበረው ከዛ ላይ ሮጬ ነው ባይዘው ወደ ኩሬ የሮጥኩት በመጀመሪያው ምስክርነቴ ላይ ወደ ኩሬ የሮጥኩት ሲዳው ላይ ቆሜ ሰው አለመኖሩን አይቼ የሮጥኩት እና እዛ ሲዳው ላይ ቆሎ እናስቀምጣለን፣ ንፍሮ ነገር እናስቀምጣለን፣ የሆነ ነገር እናደርጋለን ማለት የሆነ መንፈስ ነው። በዛ ተካድም ነበር ራስን ለማፈው ካድም ነበር። እሱ ነበር ተጠላው ነበር ቦታውን፣ ስራውን፣ ሁኔታውን ያለው ለምን እዛው ወደዋለሁ እንጂ እና ራስን እንድታጠፋ የሚያደርጉ ሌሎች ገፊ ምክንያቶች አሉ። በደል ካዳሚ ቢሆንም ግን በደል ነበር። እዛው ነው የምታድረው ብዬ ነው። ከበዳይ ጋር አትኖርም ብዬ ነው። በዳይ ማለት እኮ ራሱ ቤተሰብ
ራሱ ቤተሰብ እዛው ከኔ ጋር የሚኖር ቤተሰብ እዛው ይኖራል። ስለዚህ በቃ አንደርስታንድ ታደርግ ነበር። ባለፈው እንደነገርኩ የሆነ ጥፋት ሳጠፋ እኔ በጣም ነበር የምቀጠቀጠው። ምግብ በትክክል እንትን የለም ምናምን። ከዛ በኋላ ደግሞ በጣም ነው የምጠላው በቤተሰብ መካከል ምናምን። እሱ በደል ነው። ከበደሉም ጀርባ ደግሞ በደሉም እንዲፈጸምብህ ህይወትንም ሊያጠፋ የሚፈልግ ስፒሪት ነበር። እግዚአብሔርም ስለሚፈልግ ሰይጣን ሊቀድም ፈልጎ ነበር። ስለዚህ አንተ እዛ በጠንቋይ ቤት ምን ነበር ዋነኛ ተግባር? እኔ ቡና ማፍላት። ሀውዛ የሚባል ደግሞ ታውቃለህ? ሀውዛ የሚባል ማለት ሀውዛ ማለት ባውዛ ነው። አንተ ባውዛ ነው፣ እኛ ሀውዛ እናውቃለን። ሀውዛ ማለት ምንድነው? ጫት ተቅሞ ይሄ ገራባውና እንጨቱ የለም እሱ በማሰር ውስጥ ይገባል። በማሰር ውስጥ ይገባና ይፈላል እና በቃ ቦግ ነው የሚያደርገው። ይጠጣል ነው? አዎ ይጠጣል። እንዴ ጠጥተው ነበር እንዴ? እንዴት እስከዛሬ ራሱ ንቃታለህ? አንተ ጠጣኸው? እንዴት እዚህ ላይ ከሆነ ድሬዳዋ ዩኒቨርሲቲ እያለን እኮ አንዳንዴ እንድንነቃ ከቡና ጋር ይባላል። በተለይ ቲጂ እሷ ጋር ስንሄድ ይባላል። ደግሞ በጣም ነው የሚያነቃው። ልክ ይነጋባል። አይንህ ሳይከደን ይነጋል። እና ምድረ ቤቴ ጫት ስጠጣ ለቃም ነው ላኘክ ነው ላመነጀግ ነው ንስሓ ገብተን ተመልሰን ለካ ብዙዎች በፈሳሽ መልክ በጣም። ስለዚህ እዛ እሱ ነገር እንትኑ ነበር። አዎ ነበረ፣ እሱ ነበር። ከዛ ደግሞ በአመት አንዴ ኮርማ ቀን ይባላል። ልክ የስርየት ቀን እንደሚባለው ባይብል ላይ የኮርማ ቀን ነበረ። በአመት አንዴ በሬ ይታረዳል። ኮርማ በሬ ይታረዳል። ከዛ እሱ ይዘህ ትገባለህ። ደሙን አድባር ስር ታፈሳለህ። ኤቭሪ ነገር ልዩ ነው። ባይዘው አድባር፣ ትልቁ አድባር፣ ትንሹ አድባር ይባላል። ቡና ምናምን የሚደፋበት ትንሹ አድባር ነው። ደም ምናምን ይቀመጥበታል። ከጀርባ ደግሞ አተላ። አድባር ዛፍ ነው። ዛፉ ስር ነው ነገር የሚደረገው። ቅቤ ይቀባል። በተወሰነ ጊዜ አንዴ እዛ ስር ቡና ይፈላል። ይቅርታ አያይዘህ ስለ ብሳናውም ትነግረኛለህ የሆነ ጊዜ ነገር። እሺ ይደፋ። እነዚህ ሁሉ ነገር አለ ማለት ነው። ከዛ አተላው ራሱ ለብቻ ነው የሚደፋው፣ ቦታው ለብቻ ነው። እሳት ከቤት አታመጣም፣ ከኖርማል ቤት እሳት አታመጣም። ልክ በብሉይ ኪዳን ላይ እንደማይቻለው ምንድነው? በአጠቃላይ አሁን ሰይፉ ሲገባህ ብትለኝ ሰይጣን የወደቀው እግዚአብሔር መመለክ ፈልጎ እግዚአብሔር መሆን ፈልጎ እኮ ነው። እውነት አይደለ? አዎ። ኢንዳይሬክትሊ ከወደቀም በኋላ ይሄ ፍላጎቱ ከውስጡ አልጠፋም። ስለዚህ የሚያምኑትና የወደቁ ሰዎችን ይዞ አሁንም መመለክ ነው የሚፈልገው። ስለዚህ የእግዚአብሔርን የብሉይ ኪዳን ስርዓት በሙሉ በመኮረጅ ወደሱ ነው የሚያመጣው። ለምሳሌ ለጉ ይባላል። ለጉ ማለት የሴት ወር አበባ ያለባት ሴት እዛ ማምለኪያ ስፍራ አትገባም። ሰውየውንም ፊት ለፊት አታይም። ረክሳለች። ቦታው ደግሞ ቅዱስ መሆኑ ነው። ቅዱስ ነው። ከዛ እሱ ብቻ አይደለም፣ የሞተ ሰው ሰውየው አሁን የሞተ ሰው መቅበር አይችልም፣ መንካት አይችልም። ይረክሳል። ለምን? ባለቤቱ አትሆንም። ለጓ ከመጣ ከቤት ልትወጣ ትችላለች። እንትን ምንድነው የወር አበባዋ ከመጣ ማለት። አሁን ይሄ ሁሉ ከየት ነው ተኮረጀው ብለህ ብትጠይቅ ከብሉይ ኪዳን። በብሉይ ኪዳን ጊዜ አይቻልም። ሬሳ መንካት እኮ አይችሉም። ታውቃለህ፣ ሬሳ ይነካ ይረክስ ነበር። ልክ እንደዚሁ ነው። በተጨማሪ ዶሮ አይበላም። ዶሮ ነው በስንት መከራ ድሬዳዋ ሄጄ ወንድሞቼ ለምነውኝ አንተ ካልበኛ ተንካላልን ምንድነው እኛ አንተ ካልበላ እኛ ማንበላም ብለው በስንት መከራ ነው ዶሮ እንደገና የጀመሩት። ረስቼ ለምን መሰለ ይሄ ልጅ እዛ ሲሄድ ይከዳኛል ብሏል። ቦጋው ታውቆታል መሰለኝ። እና ወንድሜ ደግሞ ኦርቶዶክስም ቢሆን የተሻለ መረዳት አለው። እንደዚህ ያን ነገር ስለማይቀበል እኔን ከእንደዚህ ያን ነገር ለማውጣት ይሞክራል። ጌታውን ይባላል። እና ስበላ ሁሉ መጀመሪያ ረጭቼ ነው የምበላው። ቆሎ ስበላ ወደ በር እንደዚህ ረጭቼ ነበር የምበላው። ዶሮ አልበላ፣ ፍየል አልበላ ምናምን ነበር። ከዛ ነው እንደገና መብላት የጀመርኩት ማለት። እና እኔ ከጥንቆላ በጣም አሪፍ ኦርቶዶክስ ሆኜ ከዛ ነው እንደገና ማለት እንጂ እንትን ነው። ግን የዛኔ ነቅተዋል አትሊስት። ስለዚህ አንድ ሰው ትክክለኛ ኦርቶዶክስ ከሆነ እንደዚህ አይነት ነገሮችንም አይቀበል አይገናኝም እኮ የገባው ኦርቶዶክስ ማለት። አዎ በትክክል ሰው ኦርቶዶክስ ከሆነ እኮ
አንተ አንድ ነገር ልንገርህ፣ ኦርቶዶክስ እኮ መሰረቱ ትክክል ነው። ኒቂያ ኤፌሶን ጉባኤ እኮ ነው ምን ሆነ ነው አንድ ከሆነን ከኛ የኤፌሶንን ጉባኤ የኒቂያ ጉባኤ በጋራ የምንቀበል ከሆነ መጽሐፍ ቅዱስን በጋራ የምንቀበል ከሆነ እንደዚህ አይነት ነገር መጽሐፍ ቅዱስ የትኛው አባት የትኛው ሐዋርያን አበው ነው ይሄንን ያስተምሩ? የለም። ከዛ በኋላ የተጨመሩ የመጡ ነገሮች ግን ብዙ ነገሮችን አበላሽተዋል። በጣም ሰፊም ስለሆነች በጣም ትልቅ ግዙፍ ቁጥርም ስላላት ለመቆጣጠር ምዕመኖቿን ለመቆጣጠር በጣም አዳጋች። ይሄው እኛው ከብዶን የለ መቆጣጠር እውነት ከብዶናል። በነገራችን ላይ በዚህ ሰዓት ዶሮ ግን ማይበላው ለምንድን ነው? ለምን እንደሆነ ባይገባኝም ዶሮ፣ ፍየል እንዳይታረድ ይከለከላል። አይታረድም፣ አይበላም። ከአዳሚ የሆነ ሰውና ኮርማ ከበላህም ለ7 ቀን ለምናምን እንደዚህ መግባታችን መገናኘታችን እና እንዴት እንደሆነ አላውቅም። እሱን ግን እንደረከሰ ይቆጠራል። ከዛ በግ እንኳን ሲታረድ እኮ አንጀቱ ይነበባል ታውቃለህ። ከዛ ያ ሞራ ገላጭ እንደማለት እሱ ይነበባል። በዚህ ዓመት እንደዚህ ይሆናል፣ በዚህ ዓመት እንደዚህ ይሆናል ምናምን ብሎ ይነበባል። በዚህ ዓመት ዝናብ ስለማይኖር እንትን ሄዳችሁ እረዱ ይባላል። የሆነ ዛፍ አለ የሚታረድ ለዝናብ ተብሎ ልክ የዝናብ አምላክ የፀሐይ አምላክ የብዙ ነገር እንዳለው ማለት ነው። ይሄም አለ። ቦረንቲቻ የሚባለው ደግሞ የከብት አምላክ ከብት ለሱ ካላረድክ ከብቶች ያልቃሉ። በጣም ከብቶች ላማ እንትን አይሰጡም። መናፍስት ተከፋፍሎና በሰው ሀብት ላይ ተቀመጡ። በሰው ሀብት ላይ አሁን እኮ የኛዎቹ እንወስዳለን የሚሉት ያንን ነው መሰለኝ። ሳቦ አንጣው የሚሉት እኛ ደራው ሰው የሚሉት እሱን እያስለቀቁ እሱን ካስለቀቁም ጥሩ ነው። ሌላን ሰው እየቀሙ አንዳይሰሩ እንጂ ነገር እና አሁን እኔ ማለት አንዴ ስለ ብሳና ስለቆረጠችው ያ እሱን ደግሞ ልንገርህ። ምን ይሄ ሰው ሞተ ማለት ነው። የሆነ ሰው ሞተና ሪዝኑ አይታወቅም። ለምን እንደሞተ ምናምን አይታወቅም። ኦና የሚባል ታውቃለህ? ኦና የሚባል ኦና ማለት በደርግ ዘመን ሰፈራ የሚባል ነበር። ሰፈራና ኦና የሚባል ነበር። የደርግ መንግስት ፋሲሊቲ ለማሟላት ስለፈለገ ለማህበረሰቡ ውሃ፣ ኤሌክትሪክ፣ የተለያዩ ነገሮችን ለማቅረብ በተራራቀ እንትን አይሆንም። ስለዚህ ሰብሰብ ስትል ለሰርቪስ ይመቻል ማለት ነው። ለዛ ተብሎ አንድ መንደር አሰባሰባቸው። ሲያሰባስባቸው የበፊቱ የነበሩበት ቤት ኦና ይባላል ማለት ነው። ስለዚህ ምንድነው ኦና ላይ አንድ ብሳና በቅላ ነበር። ሌላም ደግሞ ትልቅ ብሳና አለ። እሱ ደግሞ ንብ ምናምን የሚረባበት ንብ ምናምን የሚገባበት። ከዛ የዚህ ሰውዬ የሞተበትን ምክንያት ለማወቅ አኬረ ዱቢስቱ ጋር ተሄደ ማለት ነው። አኬረ ዱቢስቱ ማለት ይሄ ነፍስን የሚያናግሩ የሞተ ሰው የሚያናግሩ ማለት ነው። ያ የሙታን ጠሪ ምናምን እንደሚባለው ማለት ነው። እሱ ጋር ተሄዶ ሲያናግሩ ሴትዮዋ ቡና ጠጥታ ትንሽ ውስጡ አስቀርታ ጠራችሁ ማለት ነው። ባተላይ ቡና ተላ ከዛ ምንድነው ያለው ሰውየው መጣ ማለት ነው። መጥቶ አናገራቸው። ከዛ ምን ቢል ጥሩ እዛ ኦና ላይ ያለች አንድ ብሳና ነበረች። እሷ አድባር መሆኑን ስለካ መንፈሱ ያችን ዛፍ አጭቷታል። እዛ ስር ለመመለክ አጭቷታል። እሱ አላወቀም፣ ቆረጣት። ሲቆረጣት እሱን ገደለው እና ያችን ብሳና በመቆረጤ ነው እንደዚህ የሆንኩት ብሎ ተናገረ። ግን ከዛ በፊት ሰው በምን ምክንያት እንደሞተ አይታወቅም። የሌላ አገር ተሄዶ እኮ ነው ሴትዮዋ ተጠየቀችው። በምንም መንገድ አታውቅም ያቺ ሴትዮ። ምንም ኢንፎርሜሽን ትራንስፈር እንዲደረግበት አይነት ሁኔታም ብቻ ሳይሆን እዛ ያለው ሰው ማያውቅ ብሳና አንዲት ቅጠል ብሳና ማን ያውቃል? እኛ ራሱ ረስተናታል እኮ ተቆርጣ ስለነበረ ትንሽ መብቀል ጀምራለች፣ ረስተናታል ያቺን ነገር። ከዛ በኋላ ያቺ ታጥራ እንድታድግ ተደረገ። አስብ። በጣም ጥልቅ የሆኑ አንዳንድ ጊዜ ምንድነው መንፈሳዊ ዓለም ሪል አይመስልም። ሪል ነው። እንኳን የእግዚአብሔር ዓለም የመናፍስት የርኩሱ መንፈስ ዓለም እንኳን ሪል። ስለዚህ በጣም መጠንቀቅና በጥበብ መመላለስ በጣም አስፈላጊ። አንዳንዴ ከዛ ሁሉ ነው ነፃ የወጣሁት። አፍተሮል ጭንቅላቴም ተይዞ እንደውም እኔ መንፈሱ እንዲገባብኝ ሁላ ፈልግ ነው። አንተም እንደ ጠንቋዩ የመሆን ፍላጎት ነበር አለ እንዴ? በጣም ብዙ ሰው ምክንያቱም ሰዎች ሲያደገድጉለት ጌቶች ሲሉት ምናምን የሚያገኘውን ክብር ስታይ በደንብ
ለዛም ነው መሰለኝ እየጣልክ ቀድመህ የምትጥለው መሰለኝ። አንተም ሳታውቀው ለሞስት እሱ የሚያደርገውን ነገር ወደ ማድረጉ መጣ። እንዴት ምን ጣል ከመብላት እሱ ይደረጋል። የካዳሚ ነው። ለምሳሌ እኔ አሁን ቡና ሳፈላ እንዲህ ጀበናውን ይዝና ጀበናው አይነቱ ይለያያል። ማለት ሁለት ጡት ያለው ጀበና አለ፣ አንድ ጡት ያለው አለ፣ ምናምን ይለያያል። ሐውዛ የሚፈላበት ሌላ ጀበና አለ። የጀበና አይነቶች አሉ። ዝም ብሎ አይደለም የሚፈላ። ከዛ ጀበናውን እንዲይዝና መጀመሪያ ቢስሚላሂር ረህማኒር ረሂም ከሀጀባ ቢስሚላሂር ረህማኒር ረሂም ከሀጀባ ቢስሚላሂር ረህማኒር ረሂም ከሀጀባ አላለው ማለት ፈራህ እንዴ? አይ እየገረመኝ ነው እንጂ ምክንያቱም እስልምና ማለት ቢስሚላህ በእስልምና ከሀጀባ ደግሞ ሌላ ነው። ያው ቀላቀላ ብሎ ነው የሚሰራው። ድግምት እኮ በስመ አብ ወወልድ ወመንፈስ ቅዱስ ብሎ ጀምሮ ነው በአረበኛ የሚቀጥለው። የሱዳን ድግምት ጭራሽ የሱዳኑንም አንድ ላይ ኢኮኖሚ እንትን የሚለው እዚህ ጋር ተታሰር ድግምት ፈታ በታያ በስመ አብ ወወልድ ወመንፈስ ቅዱስ ምናምን ብላ ነው የሚጀምረው። ይሄ ትልቁ ነገር እዚህ ጋር ምናምን ህፃናት ላይ ምናምን ደረገው ብትከፍተው እንደዚህ አይነት ነገሮች ማለት እና ቀላቅሎ ነው። ከዛ በኋላ ሰው ደግሞ ምን ይላል? ቢስሚላሂር ረህማኒር ረሂም ከሀጀባ ያውጣም ከበላ ከጀጀባ ምናምን ይባላል ማለት። ከዛ ሶስተኛው ቡና እንደውም ረጃ ይባላል እና ምን ይላል? ምን ይባላል? ረጃ የመቀኛ መታረጃ ይባላል። እና እንደሱ አድርገህ ታፈላለህ። መጀመሪያ ግን ምሰሶ ስር ጠብ ታደርጋለህ። መጀመሪያ ለመንፈሱ፣ ከዛ ትቀዳና ለመንፈሱ ማደሪያ ሰውዬ ደግሞ ይሰጣል። ከዛ ነው ሌላው ለጅቱና ተብሎ ሌላው አንተ መጠጣ ነበር። አዎ ቡና አሁን የማትጠጣው ምናልባት ያ ኢንፍሉዌንስ አድርጎት አሁን ቡና ጠጣ። አይ መጀመሪያ አካባቢ ከዛ ጋር ይገናኝብኝ ነበረ፣ ግን አሁን እንደዛ አይደለም። ቡና ዶላር መሆኑን ሳቅ። ስለዚህ አሁን አንተ ስፒሪት ወደ ጌታ ስትመጣ መንፈስ ጮህ አልወጣም ካንተ። ግን እኔ አንድ ነገር ልንገርህ፣ አሁን እብድ ሰዎች ጎመን ከመብላት ይልቅ ጫት መቃም የሚቀናቸው ለምን? ሁሌም የኔ ጥያቄ ነው። እንደውም አሳማኝ አንድ ነገር እጣን ሰንደል እዚህ ጋር ይሰካሉ። ጫት ለግንኙነት ይኖረዋል። የኢትዮጵያ ሕዝብ እንዳናስደነግጥ ነው እንጂ ይኖረዋል። ግን አፍተር ኦል ለሱ ብቻ የተሰጠ ነው ማለት ግን አይደለም። ዘሴም ነገር በኪዳን ለእግዚአብሔር ይሆን ስለነበረው ለማን ነው የምታረገው የሚለው ነገር ወሳኝ እና እሱን አሁን ቡና ስናፈላ ምን ስንል ምናምን ነበር መንፈሱ የሚመጣው። ቡና ካልተፈላ መንፈሱ አይመጣም። ጫት ይቃማል፣ ቡና ይፈላል ምናምን ሶስቴ ቡና። እንደውም ሌሊት ላይ በጣም ብዙ ጊዜ ነው ቡና የሚፈላው። ሌሊት አዳር ይባላል። አዳር ፕሮግራም በሳምንት 3 ቀን አለ። ከዛ ደግሞ በቀናቶቹ ላይም ደግሞ አዱኛ ወርቁ የተባሉ አሉ የተሾሙ ላይክ ቸርች ውስጥ አንድ አገልጋይ አንድ ሙሉ ጊዜ ምናምን አገልጋይ ፕሮግራም ደሚስ። ከዛ በኋላ ደግሞ አዳርም አለ። አዳሩ ላይ ደግሞ በጣም በተደጋጋሚ እየተፈላ እየተጠጣ እየተቃመ ድቤ ነው የሚመጣው። አሁን በመጨረሻ አካባቢ ሰውየው እየደከመው መጣ። ያረጀ ሲመጣ እንደውም መንፈሱ ይላል ፈረሴን አላድክመው ብሎ ነው የሚሄደው። ፈረሱ ነው እና አጋይቶት ነው የሚሄደው። ባይዘው ተጋይቶ ነው የሚሄደው። ሲሄድ ሲገባም ይጋጫል። ከደብተካ ራሱን ይስታል። ኮንትሮል በቃ ይደክመዋል። ከዛ በኋላ መናገር ምናምን መንፈሱ ሲገባበት ያጓራል። አስፈሪ ረጅም ሰዓት ምናምን ስለሚሆን ማለት ነው። እና መጨረሻ አካባቢ ምን ተደረገ? ዓርብ ዕለት ጁማ ይፈላል። ከዛ ማታ ለቅዳሜ አጥቢያ እንትን ይገባል። ዓርብ ማታ እንትን ይገባል። የአዳኝ ወርቁ መስጊድ ይገባል። ከዛ እሑድ ጠዋት ደግሞ አብዮ ሙሚናት መስጊድ። ቢዚ ነው መመኑ ቢዚ ነው። አሁን ያልመለስክልኝና የጠየቁት ጥያቄ ወደ ጌታ ስትመጣ ደሊቨርድ አልሆንክም ማለት ደሊቨርድ ማሆናል፣ ግን ጮሆ የወጣ መንፈስ አልነበረም ወይ ነው? አዎ እንግዲህ ቤንቲ አብዛኛውን የሚያውቀው ካልጮህ ምንም መንፈስ ግን ሳይጮህ ብቻ ወጣ ይመስለኛል። እንግዲህ ወጣ ይመስለኛል። አሁን ጌታ መንፈስ እኔ ግን እንዳለ ፕሮቴክሽን የሚባል ነገር እግዚአብሔር ሉዓላዊ ነው። እውነት የሚገርም እኔ መንፈስም ገብቶብኝ አያውቅም። አዋርቼም አላውቅም ምናምን አውርቼም አላውቅም። አይገርም እዛ ሄደ ሳይሄድ ሌላው ሰው የሚያዘው አንተ እዛ ገብተህ ነው ያልተያዘው። አይገርም እንዴት እንደሆነ ፐርፐስ ነው የእግዚአብሔር ፐርፐስ። እግዚአብሔር ሉዓላዊ እንደሆነ የምታውቀው አንዳንዴ በፈርዖን ቤትም ያሳድጋል፣ ያለ በፕሮቴክሽን ያሳድጋል። እና እኔ በቃ ያዛ ነገር እኔ አእምሮዬ ላይ ነው ብዙ ነገር የነበረው።
አመለካከቴ ላይ ነበር እንጂ ወደ ልብህ ሁለንተናን እኔ ፖሰስድ አድርጎኛል። እግዚአብሔር ሰይጣንም እኮ አንዳንዴ በብርቱ የሚፈልጋቸው ሰዎች እግዚአብሔር በጣም ለተለየ ዓላማ የሚፈልጋቸው ሰዎች ማጥመድ፣ መስበር፣ መንገድ ላይ ማስቀረት፣ አሁን ህይወትን እንድታጠፋ ራስን እንድታጠፋ ሲያደርግ የነበረው ገፊ ምክንያቶችን አስቀምጦ ግን ቢሃይንድ ሰይጣን ነበር። ዛሬም እግዚአብሔር ስላየ በጣም እኔ ዛፍ ላይ ሁላ ድር ያለው ምናምን ዛፍ ላይ ይሄ ዛፍና ዛፍ መሀል እንዲህ ሁለት ዛፍ አለ አይደል? መሀል ክፍተት እንዳልጋ እንዲህ ተጠቅሜ ምናምን ከዛ መሀል ላይ ሌሊት እንትን ይመጣል ነፋስ አንዳንድ እንዲህ ያጣብቀኝ ሁለቱን ጫፍ ያጣብቅ ያጣብቀኛል። ግንድ ስለሆነ በጣም አጣብቀው ቤተሰብ እንዲህ ለሚያይ ሰው ፕሮቴክሽን የሌለው ህይወት ነው ያለው። ግን የሆነ ዲቫይን ፕሮቴክሽን ነበር። ይከራከርልኝ ሰው የለ፣ የሚወደኝ ሰው የለ። እኔ ምድር ላይ የሚወደኝ ሰው ያለ አይመስለኝም። እናቴና እህቴ ነበር ይወደኛል የምለው። እነሱም ደግሞ እናቴ ሞታለች ተብያለሁ፣ ተረድቻለሁ። ህይወት ያለች አምኛለሁ። ከዛ እህቴም በቃ ወይ ጠልታይ ሊሆን ይችላል ብያለሁ። ምድር ላይ የሚወደኝ ሰው ያለ አይመስለኝም። ወደ እግዚአብሔር እኮ ጸልያለሁ ደግሞ እያለቀስኩኝ እግዚአብሔር ሆይ ልና ከዛ ደግሞ ጌቶቼ ልና መንፈሱም እነዚህ ውቃቢውንም እለምናለሁ። ምንም አታውቅም። በቃ በተዋረድ በቃ አንድ ላይ ይመስሉኛል፣ እንደ መላእክትም ይመስሉኝ እና የሚገርም ዲቫይን ፕሮቴክሽን ነበር በህይወት። በጣም አስደናቂ የህይወት ምስክርነት ነው። እግዚአብሔር ከዛ ሁሉ ጉድ አውጥቶ በልጅነት ላልተገባና በጣም አስፈሪ ለሆነ ህይወት ተዳርገህ የነበርከው ሰው እግዚአብሔር ከእንደዛ አይነት ሰቀቀንና አስፈሪ ሁኔታ አውጥቶ በቤቱ እንድታገለግል እድል ስለሰጠ እግዚአብሔርን አመሰግናለሁ። ምናልባትም በዚህ የህይወት ለውጥ ውስጥ ጥሩ አሻራ ያላቸው የምታመሰግናቸው ሰዎች ካሉም ብታመሰግን። ከቤት ዘመድም ሊሆን ይችላል። ከዛ በፊት አንድ ሌላ ነገር ልንገር። በሽታ ትራንስፈር ይደረጋል በጥንቆላው ዓለም። ልክ በብሉይ ኪዳን ኃጢአታቸውን ይናዘዙ የለ በጉላይ ጭነው፣ ልክ እንደዚሁ ዶሮ አለ። ዶሮ ይመጣና 7 5 እንደዚህ ይዞራል። ከዛ ያንን በሽታ ይዞ ይሄዳል። ከዛ ዶሮ አይታረድም ምናምን ይለቀቃል። ይህም አለ በጥንቆላው ዓለም። በጣም ብዙ ነገር ነው ያለው ማለት ነው። ሰዎቹ ስለ ብሉይ ኪዳን ላያውቁ ይችላሉ አይደል? ግን መንፈሱ ብሉይ ኪዳንን በደንብ ያውቃል። የብሉይ ኪዳን ሊቅ ነው ማለት ነው። ማስመሰል ያልቻለው አዲስ ኪዳን ነው። እሱ መኮረጃ አይቻልም። በመንፈስ ስለሆነ መኮረጃ አይቻልም። ያኛውን ግን በደንብ ነው የሚያውቀው። ኢቭን ሰዎቹ ላያውቁ ይችላል እንዴ በደንብ። አንድ በነገራችን ላይ ነገር ልንገር። ሲሞን የሚባል ሰው የጠየቀው ጥያቄ እኮ ይሄ ጠንቋይ ነበር አይደል? ዘሴም ነገር ገንዘብ ሰጥቶ ተቀብሎ ያንን መንገድ እኮ ነው ለመሄድ የሞከረው። አቢዝ ያደርግ ነበር ባይዘው። አሁን በዚህ ዘመን ያሉ ሰዎች እንደዛ ናቸው። ጴጥሮስ እንደዛ አይነት እርምጃ ባይወስድበት ዲሲፕሊን ባይወስድ ያንን ተጠቅሞ ገንዘብ ያመርት ነበር ሰው። መጀመሪያ እኮ ከተማው ላይ እግዚአብሔር ታላቅ ኃይል እየተባለ ወዝ ማጂሽን ሰውን ያስገርም ነበር እንዴ! በጣም ያስገርም ነበር። እና አንድ እኛ ሀገር አንድ ጴንጤ ነበር፣ ጴንጤቻ ይባላል ራሱ ስሙ። ሊተራራ አካባቢ ነው። እንዴት እንደሚጠላ እድር ውስጥ አይገባ፣ እርሻ ስለሚያርስ ምናምን በቃ ብዙ ነገር ይሰቃይ ነበር ማለት ነው። እና ያ ሁሉ ነገር መጨረሻው ምን ሆነ? ግን እሱ አጌታ ላበዛው አንድ ሁለት ሰዎችን እንትን ብሎ ነበር። አንድ ሁለት ሰዎችን ከውስጥ አሳምኖ ነበር። ከዛ በኋላ አንዱን አታገባም ብለውት ሊያገባ ነበርና ዘመዴ ነው እንደውም ሰውዬ አላ ከልክለውት ከዛ በቃ እኔ ጴንጤ ሆኜ ከማላገባ ኦርቶዶክስ ሆኜ ላግባ ብሎ፣ ኦርቶዶክስ አይደለም በእርግጥ በዚህ መንፈስ አምኜ ላግባ ብሎ ከዛ በኋላ አጋቡት ማለት እና አንዳንዱ ሰው ባቃርጓል፣ ሌሎቹን ግን በጣም እየበዛ ነበር ሰው። አሁን ላይ ዝም ብለህ ስታይ እንዴት ነው አካባቢው ላይ ነገሮች ተቀይሯል ብለህ ታስባለህ? አትሊስት አሁን በእንደዚህ አይነት ነገር የማመኑ ነገር በጣም ቀንሷል። ኒው ጄኔሬሽኑ በተለይ እንደዚህ አይነት ነገር አላምንም እያለ መጥቷል። ዝም ብሎ ገብቷል ብለህ ታስባለህ? ወንጌል እንግዲህ ይኸውልህ ግጬ የምትባልና ቱሉ ዲምቱ የምትባላለች። ቱሉ ዲምቱ ኦልሞስት ተወርሳለች። አዲስ አበባ አይደለም፣ የአዲስ አበባ አይደለም።
አንተችን ብቻ ነው ታውቀው። በዱከም በኩል ወደ ታች ሲገባ ነው ወይ በዱከም በኩል የሚገባውና ቱሉዲምቱ ትባላለች። በጣም ብዙ ፔንቴዎች አሉባት እና ወፍጮ ቤት ምናምን ሰርተው ለመጀመሪያ ጊዜ ወፍጮ ራሱ ምናምን የተጀመረው በፔንቴዎቹ አማካኝነት እዛም ቸርች አለ ምናምን። አሁን ቱሉዲምቱ ደርሷል። የግጬኛ ያለውበት ድንበር ላይ ደርሷል እና አንዳንድ ሰዎችም ከዛ ውስጥ ጌታን አግኝተዋል። ስለዚህ አሁን እየሰፋ በጣም መሄዱ አይቀርም ማለት ነው። ጥሩ በጣም ቆንጆ እንቅስቃሴ ላይ ነው ያለው። ደስ ይላል። ቀረ የምትለው ነገር የምታስታውሰው ጠቃሚ ነው። አሁን ምናልባትም በእንደዚህ አይነት ሁኔታ ውስጥ ስቲል አንዱ እዛ አካባቢ ላይ ቀንሶ ሊሆን ይችላል እንጂ አሁንም የኢትዮጵያ ዳርዳር አካባቢዎች ወደ ቤንሻንጉል ጉሙዝ ወደ ኦሞራቴ ምናምን አካባቢ ላይ ዳርዳሮች ላይ ወንጌል በደንብ ያልተስፋፋባቸው አካባቢዎች ላይ ስቲል የጥንቆላ ስራዎች ይኖራሉና ምናልባትም በእንደዚህ አይነት ሁኔታ ውስጥ ያሉ ሰዎች አሁን ደግሞ ስልክም ሰዎች ቴክኖሎጂን ተስፋፍቷል። ስልክ ይዘው ስክሮል የሚያደርጉ ሰዎችን ገጠርም ጭምር ስክሮል እየተደረገ ነው እና ማንኛውም ይህንን መልእክት የሚያይ ሰው ምናልባት በእንደዚህ አይነት እስራትም ውስጥ ያለ ካለ የምታስተላልፍለት መልእክት ካለ ምንድነው? የመጀመሪያው እንግዲህ ሃይማኖቶች እንደዚህ አይነት ነገር እንዲቀላቀል ባይፈቅዱ በተቻለ መጠን ቢታገሉ በጣም ጥሩ። ካህናት አሁን እየሰለጠኑ መጽሐፍ ቅዱስ እየተማሩ የኦርቶዶክስ ካህናት አንዳንድ ሰዎችን ከዛ የመለየት ጨሌ ማስጣል ምናምን ነገሮች ተጀምረዋል። እሱ በጣም ጥሩና የሚበረታታ ነገር። በዛው ልክ ደግሞ ወንጌልን ቢሰበክ ፕሮቴስታንትም በደንብ ወንጌልን ቢሰብክ እዛ አካባቢ ያለ ሳክሪፋይስ ወንጌል አይሄድም። አሁን ወንጌል ያልሄደው ለምንድን ነው ካልከኝ የወንጌል እግሩ ሳክሪፋይስ ነው፣ መስዋዕትነት ስለጠፋ ወንጌል አሁን እግር አጥቷል፣ የሚሄድበት እግር አጥቷል። ስለዚህ ወንጌል የሚሄድበት እግር መስዋዕትነት ስለሆነ መስዋዕትነትን በመክፈል ጭምር ሚሽነሪዎችን በመላክ በተለይ ቤተክርስቲያን ላይ ሁሉ ጊዜ ለሀገር መጸለይ፣ ለቤተክርስቲያን መጸለይና ለሚሽነሪ አገልጋዮች መጸለይ መረሳት የለበትም። ሁሌ በተቻለ መጠን የትኛውም አጥቢያ ራሱን የቻለ አጥቢያ አንድ ሚሽነሪ እንኳን ቢልክ በአጭር ጊዜ ውስጥ በወንጌል መድረስ ይቻላል በጣም ብዙ ቦታዎችን እና በስነ ስርዓት እንኳን እንድትኖር አያረግህም። ወንጌል ነው ነፃነት። ባሪያ ነው የምትሆነው፣ ሰክተህ ነው የምትኖረው፣ ይገለኛል ምናምን ብለህ ነው የምትኖረው። አንድ ቀን ቡና ሳታፈላ ብትተላለፍ ሊገሉልሽ። አንድ ቀን ተሳስተ ያ ሰውዬ እኮ አንድ ቀን ተሳስቶ ዘመኑን ሙሉ አገልግሎት አንድ ቀን ተሳስቶ አድባሩን ስለቆረጠ ነው የገደለው። ይሄ ነው በቃ ባርነት ነው። በኢየሱስ በእግሩ ይርገጠኝ የሚል መዝሙር አለ። የተምራት አክሊል ከምደፋ ባለ የኢየሱስን መስቀል ልሸከም ሰይጣን ከሚያቆላምጠኝ ኢየሱስ በእግሩ ይርገጠኝ ኢየሱስ ጋር ኑሮ ይሻለኛል ከኢየሱስ ጋር ይሻለኝ። መዝሙር አለ። ኧረ በሌላም ነገር ካለው ይርገጠን ስለሚሻለው እግሩማ መታደል የሱ እርግጫ በጣም ከሌላው ቁልምጫ በጣም ቤተ መንግስት ከመኖር ዳዊት እኮ ቤተ መንግስት እያየ ይናፍቅ የነበረው በቤተ መቅደስ ደጅ መጣል ነበር። በቤተ መንግስት ከመኖር በእግዚአብሔር ደጅ መጣል የተሻለ ነው። የእግዚአብሔር ደጅ መሆን ደግሞ ሌላ ነገር። ዳዊት እኮ የተመኘው የእግዚአብሔርን ደጅ ነው፣ ቤተ መቅደሱን ደጅ ነው። እኛ ደግሞ ቤተ መቅደስ ነው። ትልቅ ፕሪቪሌጅ። እግዚአብሔር በዚህ ደረጃ ሰውን አክብሮ ያከበታል። በክርስቶስ ሰውን እንዳከበረው ሲፈጥረው እንኳን በዚህ ደረጃ አላከበረው። ሲፈጥረው ካከበረው በላይ ሰው ሲያድነው ያከበረው ይበልጥ። ለምን? ሲፈጥረው እጁን የተጠቀመው፣ ሲያድነው ልጁን የተጠቀመው፣ የልጁን ሞት ነው የተጠቀመው። ገብቶሃል? የኛ መዳን የእግዚአብሔርን ጭቃ መፈጠር ጭቃ ማድበልበል ነው የጠየቀው። ይሄ ግን የእግዚአብሔርን መሞት ነው የጠየቀው። በጣም ትልቅ ፕራይስ ነው የተከፈለው። ባይዘው ለዚህ ነው አባቶች ምን ይላሉ? እግዚአብሔር ዓለምን ከፈጠረበት ጥበቡ ይልቅ ዓለምን ያዳነበት ጥበቡ ይበልጣል እና ወደዚህ መዳን ሰው ኢየሱስን ሳያገኝ መሞት የለበትም በፍጹም። ከዚህ የሰይጣን ኃይል የሚያናንቁ ሰዎች አሉና ከሰይጣን ኃይል ሰውን ነፃ ሊያወጣ የሚችል ብቸኛ ኃይል ያለው ኢየሱስ ክርስቶስ። ብቸኛ አማራጭ ኃይል የለም።
እና የሰይጣንን ኃይል የሚያናንቁ ሰዎች የሰይጣንን ኃይል ያልተረዱ ናቸው። ከዛ በላይ ደግሞ የኢየሱስ ክርስቶስን ኃይል የተረዳ ሰው ምን ያህል በጣም በተተበተበ ስራ ውስጥ ያለ ሰውን ከአጋንንታዊ ስርዓት ፈቶ ነፃ አውጥቶ አገልጋይ ሊያደርግ የሚችለው ደግሞ የኢየሱስ ክርስቶስ ኃይል። እኔ አንድ ምሳሌ ልንገር። አያቴ በጣም የመናፍስቱን ዓለም ታናንቃለች። በጣም ምናምን ትላለች። ግን ፕሮቴክሽን ግን አልነበራትም። አሁን ሳስብ ከዛ አይጥ ምናምን ይጣል ነበር። ከዛ ምንም አያመጣም እያለች ትሄድ ነበር ምናምን። መጨረሻ ላይ ግን ሽባ ሆና እኔ መንቀሳቀስ አቅቷት አውቃለች። አሁን አታክ እንደሆነ ያውቃሉ እንትን ሲጣል ምናምን ሲሆን ምናምን ሰላቢ የሚባል መንፈስ አለ። ወደ ጌታ ሳትሄድ ነው ሰይጣንን የተጋጨችው። አየህ ይኸውልህ በጌታ ስር ሳትገባ ከሰይጣን ጋር መጋጨት የለም። ምን ማለት ነው? በእሱ ሜዳ ነው የተጫወተችው። እውነት የተፋለመችው በእሱ ሜዳ ያለ ምንም ጦር መሳሪያ ይሄ ሆኖ ማለት ነው። እና ሰላቢ የሚባልም አንድርቢ የሚባል መንፈስ ተቀበለ። መንፈስ ቅዱስ ቻማካ መንፈስ እንዳላቀ ስማቸው ራሱ ብዛቱ አንድርቢ ማለት አንድ ቁጭ ብለናል። ጣራው ላይ የሆነ ነገር መጥቶ ይጥልባል። ድንገት ድሮ ሲትሰም የምትበላው ምግብ ላይ የሆነ ነገር አምጥቶ ቁጭ አለ። አሁን ይሄንን ኤክስፒሪየንስ ያደረገ ሰው ይኖራል ይተናል እንዴ? አለ እንጂ በደግ ሰላቢ የሚባል ደግሞ መንፈስ አለ። መስለን ማለት መሰወር ማለት እኮ ሰላቢ ምናምን ሲባል ነው። አሁን ነው ስድብ የሆነው። ድሮ ሪል ነበር። የሰውን ፋይናንስ ይሰልባል። አሁን እኮ የሰውን እንትን ይሄ ንብረት ህንጻ ምናምን ክሌሚት ምናምን ሰዎች እኮ እሱ የሰውን ህንጻ የወንድምን ገንዘብ አትመኝ ይላል መጽሐፍ ቅዱስ። እነሱ ጣራውት ይላሉ። ክሌሚት የሰው የለፋበትን ነገር ክሌም ታረጋለህ ማለት ነው። ዝም ብለህ ክሌም ታረጋለህ ማለት ነው። እና ምንድነው መስለን ማለት ራሱ መሰወር ማለት ነው። ለምሳሌ አንተ ዱቄት አላል ዱቄት ሁለት እንትን ለማብካት ስታወጣ አንዱን እሱ ይወስዳል። ምንድነው ብለው ይልካል ብለሲንግን የሚያጠፋ ማለት ነው። ያ የሚደንቅ ነው። አገልጋይ ሰይፉ አብረን ቆይተናል። በጣም አስደናቂ ነገሮችን እያነሳን አውርተናል። በጣም የሚደንቅ ነው። እግዚአብሔር አምላክ ይባርክ። ይህንን የህይወት ምስክርነትን ለማካፈል ለማጋራት ፈቃደኛ ስለሆንክ ብዙ ሰዎች ትልቅ አስደናቂ የህይወት ምስክርነቶችን ይዘው ይፈራሉ እና ግን አንተ አምነህበት ፈቃደኛ ሆነ በዚህ የህይወት ምስክርነት የሚለወጡ ሰዎች እንዳሉ እኔም አምናለሁ፣ አንተም ታምናለህ፣ ጌታም ያንን ያደርገዋል። ፈቃደኛ ሆነ ይህንን የህይወት ምስክርነት ለመስጠት በዚህ ስቱዲዮ ስለተገኘ ከልብ አመሰግናለሁ። ለመጨረሻ ነገር የምለው ምንድነው ለተመልካቾች እንግዲህ ወንድማችን ናዝራዊና እኛ በተከታታይ በዚህ ፖድካስት እንመጣለን። የተለያዩ ኢሹዎችንም እናነሳለን። ገና ጀማሪ ሚዲያ ነውና ሁላችሁም ሰብስክራይብ እንድታረጉ፣ ሼር ለሌሎች እንድታካፍሉ፣ ኮሜንቶችንም በመጻፍ ለሌሎችን በማካፈል እንድታበረታቱን ወንድማችን ናዝራዊንም እንድታበረታቱት በጌታ ፍቅር ጠይቃችኋል። አደራ። በጣም ነው የማመሰግነው። ጌታ ኢየሱስ አብዝቶ ይባርክ። በጣም አስደናቂ ቆይታ ከአገልጋይ ሰይፉ ዘሪሁን ጋር አድርገናል። አሁን ላይ ሰይፉ ዘሪሁን በመንግስተ ሰማይ ቤተክርስቲያን አገልጋይ ነው። በጣም ብዙ ወጣቶች እየመጡ አገልግሎቱን በረከቱን እየተካፈሉ ነው ያሉት። ቤተክርስቲያኒቱ ያለችው ኮዬ ፈጬ ከጫላ ህንፃ ጥቂት ወደ ውስጥ ገባ ብሎ ነው ያለው። ስልኮችን አድራሻዎችን ማግኘት ትችላላችሁ። እዚህም ላይ እናስቀምጣለን። ተከታታይ ትምህርቶችን በሚደንቅ ሁኔታ እያስተማረን ያለው በዚህ በማቴቴስ ሚዲያ ደግሞ አስደናቂ የሆኑ የመጽሐፍ ቅዱስ ሐሳቦችንም አብረን እናወራ ይሆናል፣ እናጋራችኋለን። ጌታ ኢየሱስ አብዝቶ ይባርካችሁ። መልካም ጊዜ